የጸረ 666 ሚስጥራት ምንድናቸው? ቦልድ ላይንስ ኦፍ ኢሉሚናንቲ ከተሰኘው የፍሪቲዝ ስፕሪንግ ሜየር 1995 ዓ.ም መጽሐፍ እንደሚለው የ666 ሚስጥራዊና ምዕራባዊ ቡድን ዋነኛ ዓላማ የዓለም ሕዝብ በአንድነት ሰይጣናዊ መናፍስቶችን እንዲያመልክ አሳልፎ በመስጠት በምትኩ እነሱ የገንዘብ ስልጣንና ኃይል ከሉሲፈር መንግስት ተቀብለው ዓለምን መግዛት ነው። ከ20ኛው መቶ ክፍለ ዘመን በኋላ ኤንድ ኦል ዋርስ በተሰኘው የቶማስ ጄኖክ መጽሐፍ ላይ እንደሰፈረው ጸረ ክርስትና የሆኑ ተቋማት በይፋ መደራጀት ጀመሩ። እነዚህ አካላት በእስልምናም ሆነ በክርስትና ውስጥ ስለተቀመጡት አስተምሮች እንዲሁም ስለማናቸውም ስነ ምግባርም ሆነ ግብረገብ ስለሚያስተምሩ ሐሳቦች መስማት አይፈልጉም። ይልቁንስ ሰው እንደፈለገ በአደንዛዥ እጽ፣ በግብረ ሰዶማዊነት፣ ሱሰኝነት፣ ጾታን በማቀያየር ገንዘብን በማምለክና ከእንስሳት ጋር እስከሚደረግ ፍትወት በሚደርሱና በመሳሰሉ አስተምሮች በሉሲፈር የሚመራውን ስርዓት ማስመለክ ዓላማው ነው። ከአንደኛውና ሁለተኛው የዓለም ጦርነቶች በኋላ አዲሱ የዓለም ስርዓት ብለው ሰይመውታል። The Evolution of the New World Order የሊዚ ክሮከር መረጃ እንደሚነግረን በስውር 666 እጆች ነው የአሁኗ አውሮፓ የተሰራችው። ከሁለተኛው የዓለም ጦርነት በኋላ የዓለም አሰላለፍ በአዲስ አቅጣጫ እንደተቀየሰ የሚነግረን መረጃው ለምሳሌ በ2018 በሞት ያረፉት 41ኛው የአሜሪካ ፕሬዝዳንት ጆርጅ ደብሊው ቡሽ በ1990 ጉዞ ወደ አዲሱ የዓለም መንግስታት ስርዓት የሚለውን ንግግር ለኮንግረሱ አቅርበው ነበር። እስካሁን የምናውቃት ዓለም የተከፋፈለች ናት። በሽቦ አጥር፣ በኮንክሪት ግንብ፣ በግጭትና በቀዝቃዛው ጦርነት የተከፈለች ዓለም ናት። አሁን ግን አዲስ ዓለም እየመጣ እያየነው ነው። ይህም አዲስ ዓለም በአዲስ ወጥ የዓለም መንግስታዊ ስርዓት የሚመራ ነው ሲሉ ዊንስተን ቸርችል እንደተናገሩት ይህ የዓለም መንግስታዊ ስርዓት ፍትሃዊነት የነገሰበትና ደካሞችን ከጠንካራዎቹ የሚታደግ ይሆናልም ብለዋል። ናምሩድ ከዛሬ 2400 ዓመታት በፊት በአስርና በሜሶፖታሚያ ጥንታዊ ስፍራዎች ላይ ንጉስ የነበረ ሰው ነው። የዘር ሐረጉም ከኢትዮጵያውያን የኩሽ ዘሮች የተዋቀረ ነው። ከናምሩድ ተከትሎ ሌሎች በርካታ ዓለምን በአንድ ጠቅልለው የሚገዙ ስርወ መንግስታት በየተራ ተነስተዋል። ሁሉም ከእግዚአብሔር ይልቅ የሚያመልኩት የሰይጣናቱን መናፍስት ነበረ። አብዛኛውን የዓለም ክፍል ለሰይጣን በማሰገድ በምትኩ እነሱ የዓለምን የገዢነት ስልጣን ይረከባሉ። በዓለም ላይ ያሉ የእስልምናም ሆነ የክርስትና ቤተ እምነቶች ዓለምን በአንድ ጠቅልለው መግዛት ለሚሹ ሰይጣናዊ ምዕራባዊ መንግስታት ዋነኛ ጠላቶቻቸው ናቸው። ጥንታውያን ስርወ መንግስታት ሰይጣንን ሲያስመልኩ የኖሩት ለሰይጣናቱ ሰውን እያረዱና የሰውን ደም በመገበር ነበር። አሁን በዚህኛው ዘመን በተለይ በ21ኛው መቶ ክፍለ ዘመን እየዘለቀ ባለው ዓለምን ጠቅልሎ የመግዛት የሰይጣናዊ መንግስት ትልቅ ስልት ጦርና ጋሻ ሳይሆን ጥበብና ዕውቀት ነው። ለዚህም ነው በዮሐንስ ራእይ መጽሐፍ 13ኛው ምዕራፍ ላይ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነው፣ ቁጥሩም 666 ነው በሚል የገለጸው። የጥንትና የአሁን ስልት በኢትዮጵያ ላይ ያለውን እንመልከት። ኢትዮጵያ የ3000 ዘመናት ዕድሜ ያላት ሀገር ናት። ከኖህ የጥፋት ውሃ ዘመን በኋላ እንደ ህዝብ የኩሽ ምድር ተብላ በአጠቃላይ ከ5000 ዓመታት በላይ ኖራለች። ኢትዮጵያ በኖረችባቸው ዘመናት የዓለም ሰይጣናዊ መንግስታት በሚገዙበት ጊዜያት በአንዳቸውም ቁጥጥር ስር ወድቃ አታውቅም። ለምሳሌ ቼክ አንታ ዲዮፕ የአፍሪካ የስልጣኔ መነሻ በሚለው መጽሐፉ ላይ እንዳስቀመጠው የአስራውያን ግዛት መንግስታትን በሚገዛበት ወቅት የኢትዮጵያ የግዛቱ አካል ልትሆን ቀርቶ ራሷን ከማስተዳደር አልፋ እስከ ግብጽ ድረስ ትገዛ ነበር። በወቅቱ ከነበሩ ነገስታት መካከል
ቲርሃቅ ወይም ተሃርቃ አንዱ ነበር። የወቅቱ የኢትዮጵያ ግዛት ካሁኑ መነሻ እስከ ሰሜን ሱዳን ይደርስ እንደነበር የተለያዩ መረጃዎች ያመለክታሉ። ምሳሌ 2 ኢትዮጵያ በምዕራባውያን ስርወ መንግስታት ያልተገዛችበት ሌላኛው ታላቁ እስክንድር አሌክሳንደር ዘግሬት የመቄዶንያን ግዛት መንግስተ ዓለምን ሁሉ ሲቆጣጠር የኢትዮጵያን ግዛት ግን መግዛት አልቻለም ነበር። ታላቁ እስክንድር በ332 ዓመተ ዓለም ማለትም ከዛሬ 2300 ዓመታት በፊት ኢትዮጵያ ሊወር ሞክሮ በወቅቱ የኢትዮጵያ ህንደኬ የነበረችው አማንሬናስ የተሰኘችው መሪ ወረራውን እንዳያስብ የሚያስችል ኃያልነት እንዳሳየችው አርበን ኢንቴሌክቹዋል የተሰኘው የፎረስት ፓርክ የ2016 መጽሔት ያስነብበናል። ምሳሌ 3 በሮማ ስርወ መንግስት አማካኝነት ምዕራባውያኑ በአንደኛው መቶ ክፍለ ዘመን ዓለምን እስከ ጥግ በሚገዙበት ወቅት ኢትዮጵያውያን ደግሞ በአክሱም ስርወ መንግስት ስር ይተዳደሩ ነበር። እንዲሁም የወቅቱ ኃያል ሀገርም ነበረች። በመሆኑም በፍጹም መከባበር ላይ የተመሰረተ ግንኙነት ነበራቸው ማለት ነው። ምሳሌ 4 የቅኝ ግዛት ዘመን ታሪክ የቅርብ ጊዜ ታሪክ ነው። ምዕራባውያኑ የአፍሪካን ሀገራት በቅኝ ግዛት ሲቀራመቱ በዓለም ብቸኛዋ ቅኝ ገዢዎችን ያንበረከከች ሀገር ኢትዮጵያ ናት። የኢትዮጵያ ቀደምት ታሪክ ይህንን ይነግረናል። ወደፊትስ ኢትዮጵያ በ666 ስር የምትበረከክ ይመስሎታል?